የፀጉር ማስክ ተጠቅማችሁ የምር ማመን ነው የሚያቅታችሁ ፀጉራችሁን እንዴት እንደሚያለሰልስላችሁ እንዴት እንደሚያዳብርላችሁና ፀጉራችሁን እንደዚህ ያደረጋችሁ ተቀቡት። ቢያንስ በሳምንት አንድ ጊዜ ለፀጉራችሁ ቀለል ያለ ማስክ እየሰራችሁ ብትጠቀሙ ፀጉራችሁ ያሳድግላችኋል። በተለይ ከርዳዳ ለሆነ ፀጉር ልስልስ ነው የሚያደርገው። በአንድ ጊዜ ስትቀቡት ራሱ ፀጉራችሁ ልስልስ ነው የሚለውና ምንም እንኳን ከርዳዳ ፀጉር ራሱ ቢኖራችሁ የምር ታመሰግኑኛላችሁ። ተጠቀሙት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቶኝ፣ እንዲሁም ደግሞ ላይክ የማታረጉ ላይክ አድርጉ። የምር ላይክ ለእኔ ይጠቅመኛል፣ እናንተን ደግሞ ያው አሪፍ ነው። ምን ችግር አለ? ያው መልካም በመልካምነት ማለት ነው። ለእኔ ግን ይጠቅመኛል፣ ቪዲዮዎቼ እንዲታዩ ያደርግልኛል ማለት ነው። በመጀመሪያ እዚች ጋር የምንጠቀመው ግብአት ሩዝ ነው። ማንኛውም ሩዝ መጠቀም ትችላላችሁ። ያላችሁን ሩዝ ተጠቀሙ። እኔ በስመቴ ሩዝ ነው የተጠቀምኩት። እንዲሁም ትንንሽ ሩዝ ካላችሁ እሱ መጠቀም ትችላላችሁ። ትንሽ ሩዝ ካላችሁ እሱ መጠቀም ትችላላችሁ እና ያላችሁን ቤት ያላችሁን መጠቀም ትችላላችሁ። ሩዛችን በመጀመሪያ እንደዚህ እናጥበዋለን። ሩዝ መታጠብ አለበት። ያው ለፀጉራችንም ሆነ ለፊታችን የምንጠቀማቸው ነገሮች መታጠብ አለባቸው ማለት ነው። የራሱ የሆነ ገለባም ቢሆን አንዳንድ ነገሮች ይኖሩበታል እና ስለዚህ ብናጥበው አሪፍ ነው ሁልጊዜም። እና ከዛ ሩዜን በዚህ መንገድ አጥብ ያለው ለፀጉራችሁ ልክ የሚሆናችሁን መስራት ትችላላችሁ። እንዲሁም ደግሞ በዛ አርጋችሁ መስራት ትችላላችሁ። በዚህ አጋጣሚ ያው እርግጥ በሳምንት 2 ከተጠቀማችሁ ፍሪጅ ማቆየት ትችላላችሁ። ነገር ግን ቢያንስ እኔ የቆየ ከምትጠቀሙ ቢያንስ ፍረሽ እየሰራችሁ ብትጠቀሙ ብዬ እመክራለሁ። ምክንያቱም ብዙ ሰዓት አይፈጅም ማለት ነው። ቪዲዮውን በጣም አጭር ነው። እስከ መጨረሻ ተመልከቱት። እስከ መጨረሻ አይታችሁ ትጠቀሙበታላችሁ በእርግጠኝነት። እና ከዛ በኋላ ድስት ላይ አድርጌ ሩዜን ካጠብኩ በኋላ ድስት ላይ አድርጌ እስከሚቀቀልልኝ ድረስ እቀቅለዋለሁኝ። በደንብ መቀቀል አለበት እዚህ ጋር፣ ምክንያቱም የምንፈልገው ክሬም ስለሆነ ማለት ነው። የምንሰራው ክሬም ስለሆነ እዚህ ጋር ውሃ በልክ እጨምራለሁ። ሩዝ በነገራችን ላይ ለፀጉር እድገት በጣም አሪፍ ነው። የሩዝ ውሃ እንዲሁም ደግሞ የሩዝ ውሃ ራሱ እየሰራችሁ ብትጠቀሙ፣ እንዲሁም ለፊታችሁ ቶነር አድርጋችሁ ራሱ ለፊታችሁ መጠቀም ትችላላችሁ። ለፊት ቢሆን የፊት ሳሙና፣ የፊት ማስክ እና የተለያዩ ቪዲዮዎች በነገራችን ላይ ሰርቻለሁ። ከታች እሱም ማየት ትችላላችሁ ምናልባት። ከዛ እዚህ ጋር የምጨምረው ዝንጅብል ጨምሬያለሁ። ዝንጅብል ለፀጉር እድገት በጣም አሪፍ ነው። በተለይ ከግንባራችሁ የሸሸ ፀጉር ካለባችሁ የግንባራችሁ የሸሸውን ፀጉር ይመልሰዋል እና ዝንጅብል በውድ ዋጋ ነው የዝንጅብል ቅባት ራሱ የሚሸጠው። ስለዚህ እንደዚህ እያደረጋችሁ መስራት ትችላላችሁ። ፍረሹን ካገኛችሁ እቤት ውስጥም ማዘጋጀት ትችላላችሁ ማለት ነው። ሩዜን በዚህ መንገድ ቀቅዬዋለሁ። ቪዲዮውን ያው ጠረጠር አድርጌ ነው እንዳይበዛባችሁ እንዳይረዝምባችሁ እና ጠረጠር አድርጌ ነው እየቀረጽኩት። እኔም ከልጆች ጋር ስለሆነ ያን ያክል ቆሜ መቅረጽ እንትን የለኝም። ሲበስል ቀረጽኩላችሁ እንደዚህ። ከዛ በኋላ ውሃውን ጥፍፍ አድርጎታልና ምንም ውሃ እንትን አላረኩበትም። ምክንያቱም የምጠቀመውን ነገር እዚህ ጋር የምጨምርበት በወተት ስለሆነ፣ ወይም ደግሞ እናንተ ዘባዲ ወይም እርጉ እና በአረብኛ ዘባዲ ይሉታል፣ እሱ መጠቀም ትችላላችሁ። ያው ብዙ ጊዜ ጥያቄም ትጠይቁኛላችሁ በቲክቶክ የሚጠይቁኛል እና እርጉ ስል እና ዘባዲ ነው ወይ ይሉኛል እና ዘባዲ ነው። በዘባዲ መስራት ትችላላችሁ ማለት ነው። እዚህ ጋር ወተት ኖርማል ወተት ነው ያለኝ እኔ። ያው እርግጥ ጾም ነው። እኔ ግን ያው አራስ ነኝ እንደነገርኳችሁና አራስ ቂቤ ያስፈልጋታል። በቂቤ ፋንታ እየሰራው ነው። በነገራችን ላይ ቂቤን ያስንቃል። የምር ቂቤን የሚያስንቅ ምርጥ የፀጉር ማስክ ነውና ጭንቅላቴ ራሱ እንዴት በቃ ሰላም ነው ያገኘሁት። እግዚአብሔርን የምን ሰዎችን መጠበቅ ነው በስደት ስትሆኑ፣ በተለይ የምን ማን ሰዎችን መለማመጥ ነው። የምን ማንም ሰው መጠበቅ ነው። ዘመድ ቤተሰብ ቂቤ ያመጣልኛል ብላችሁ መጠበቅ ነው። ራሳችሁ ሰርታችሁ እንደዚህ ፀጉራችሁን ቅብት ታደርጋላችሁ። በቃ ሰላም ታገኛላችሁ። ያው ብዙ ጊዜ ጭንቅላት ይሰነጠቃል። የሆነ ብዙ አይነት ነገሮች አሉ በተለይ በአራስነት እና ስለዚህ ሰውን ከመጠበቅ አገር ቤት ብትሆኑ ብንሆን ቢያንስ እናቶቻችን አሉ እንግዲህ አክስቶቻችን እንደዚህ አምጥተው ይቀቡናል። ግን ስደት ሲሆን ደግሞ ማንም የለንም፣ ግን እግዚአብሔር ደግሞ አለ። ከዛ ባሻገር ደግሞ የሰው ልጅ አይቶ ሙያ መማር ይችላል። ብዙ ነገሮች ሶሻል ሚዲያ ብዙ ነገሮች አስተምረውናል እና የሰው እጅን እንዳንጠብቅ አድርጎናል። በዚህ አጋጣሚ እኔ ብዙ ነገር ተምሬበታለሁ። እናንተስ እስቲ ኮመንት ጻፉልኝ። ምን ተማራችሁበት ሶሻል ሚዲያ እና
ብዙ ነገር በሆነ ነገር በተፈጠረ ቁጥር በቃ ብዙ ነገር አስተምሮኛል ለእኔ ማለት ነው። ያው ምክር አዘልም ጠብ ላድርግላችሁ ብዬ ነው እና ምክርም ሳይሆን እኔ ገጠመኝን ወይም ደግሞ ጠንካራ የሆንኩበት ፓርት ስለሆነ የነገርኳችሁ እና ምክንያቱም ጠንካራ አድርጎኛል። የመሬ ነው የሰው እጅን እንዳልጠብቅ አድርጎኛል። ስለዚህ ቅቤን እንደዚህ ሰርቼ እጠቀማለሁኝ ማለት ነው። እናንተም ሰርታችሁ ተጠቀሙ። በጣም ነው የሚጠቅማችሁ። ቢያንስ መዳም ቤት ያላችሁ ራሱ ማታ ማታ በቃ ሰርታችሁት ማስቀመጥ ትችላላችሁ። በቃ ጭንቅላታችሁ እንዳይደርቅባችሁ። አንዳንዴ ድርቀት ራሱ በራሱ በሽታ ያመጣል እና እኔ ሰሞኑ እየተመቸኝ ስላልነበረ ራሱ ብዙ ጊዜ እየሰራው አይደለም። ግን እግዚአብሔር ይመስገን ያው ይህ ሰሞን ምንም አልልም። ትንሽ አሁን ወደ ራሴ እየተመለስኩ ነው። ከህፃናቶቹም ጋር ብዙ እንትን ስላላልኩ ነው። ብቻ እግዚአብሔር ይመስገን። በመጨረሻ እንደዚህ ይመስላል። ቅባት እናንተ ያላችሁን ቅባት መጨመር ትችላላችሁ። እኔ ኦሊቭ ኦይል ነው የጨመርኩበት። ፀጉሬ እንዴት አያችሁት? እዚህ ጋር በነገራችን ላይ በቀደም የሰራሁት የሽበት ብዬ የሰራሁት እንዴት እንዳጠቆረውና እንዴት እንደሚያምር እንዴት አባቱ እንደሚያምር እንዲሁም ምን ያው በማታ ነው ቪዲዮ እየቀረጽኩላችሁ የነበረውና የቀረጽኩትና የተቀባሁት በቀን ቢሆን ደግሞ እንዴት አባቱ እንደሚያምር ታየኝና በጣም ነው ፀጉሬ የሚያምረው። ሰርታችሁ ፀጉራችሁ ቡን ሲልባችሁ ከለሩ ሲቀይርባችሁ ራሱ ሰርታችሁ እንደዛ አይነት ማስክ ሰርታችሁ ተቀቡት። ፀጉራችሁ በጣም ነው የሚያምረው እና በጣም ውብ ከለር ይኖረዋል። እዚህ ጋር ትንሽ ቀጥኖብኛል እና አሳድሬው ነበር አደረና በማግስቱ ነው የተቀባሁት። ውጭ ነው ያደረው እሱም ግን ብዙም ሙቀት ስላልሆነ አልተበላሸብኝም እና ግን በጣም ነው የወደድኩት እና በጣም ወድጄዋለሁ። ጠቅሞኛል። እናንተም ደግሞ ይጠቅማችኋል። ሰርታችሁ ተጠቀሙ። በዚህ አጋጣሚ እንግዲህ ልድገምላችሁና ለቻናሌ እስካሁን የምትመለከቱኝ ካላችሁ ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። የምር ብታበረታቱኝ እኔ እበረታለሁ፣ እጠነክርና እሰራለሁኝ ማለት ነው። ያው ወደ ሚዲያ በነገራችን ላይ አንድ ጊዜ ካቆማችሁ ራሱ ቪዲዮ ራሱ ስሩ ስሩ አይላችሁም እና ያው ግን ለመመለስ እሞክራለሁኝ። ቻናሌም ደግሞ ኮፒራይቶች በጣም እየበሱበት ነው። ከዛሬ 2 ዓመት በፊት 3 ዓመት የሰራሁት በማይረቡ ቪዲዮዎች ቢያንስ እይታ ቢኖረው አሪፍ ነበር። ግን ለበጎ ነው። አንዳንዴ ፈተናዎች ያጋጥማሉ። ግን ደግሞ ያልፋል። ማያልፍ ነገር የለም። እንኳን ኮፒራይት ስትራይክ ማለፍ ያለው ብዬ አስባለሁ። እና ስትራይክ ቢሆን እንኳን ይሄኔ ቻናል የተዘግቶ ነበር። ምክንያቱም በ2 ቀን ውስጥ 4 ኮፒራይት ተልኮብኛል እና ላይክ አድርጉት፣ ሼር አድርጉልኝ እንዲንቀሳቀስ። ኮፒራይት በነገራችን ላይ ኮፒራይት በራሱ ቻናል ይገላል። ለቻናሉ ምንም ጉዳት የለውም ይባላል ግን ይላል ግን እንትኑ ግን ቻናል በጣም ነው የሚገለው። ለማንኛውም ወሬ ያበዛውባቸው እንግዲህ ያው ደስ ያላችሁ ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉ ቪዲዮን ከተመቻችሁ ማለት ነው። በሌላ ቪዲዮ እንገናኛለን። እንደ እግዚአብሔር ፍቃድ ምርጥ ምርጥ ቪዲዮዎች እሰራለሁ። ሰሞኑማ እሰራለሁ። ቅባት ራሱ አልቆብኛል የተለያዩ ነገሮች እና ግን እንሰራለን እንመለሳለን። እና እዚህ ጋር መሳጅ ማድረጋችሁን እንዳትረሱ። ፀጉራችሁ ምንም ይሁን ስትቀቡ መሳጅ አድርጉት። የኛው መሳጅ ማድረጊያ ግዙት። በሌላ ቪዲዮ እንገናኛለን። ባይ ባይ። መልካም ቆይታ